ሰላም ሰላም እንዴት ናችሁ? ውድ የሃኑ ዩቲዩብ ተመልካች ይሄን ቪዲዮ ለምታዩ ወገኖች በሙሉ ሰላምታ ይበያላችሁበት ድረሳችሁ እያልኩኝ ዛሬም ደግሞ አዲስ ነገር ይዤላችሁ መጥቻለሁ። ዛሬ ደግሞ ማሹፋችሁ የሂና አሰራር ነው። በተለይ ለኢትዮጵያውያን ጸጉር የሚሆን ለአበሻ ጸጉር የሚሆን የሂና አሰራር ነው ማሳያችሁ ማለት ነው። በጣም ቤስት እና አሪፍ የሆነ የሂና አዘገጃጀት ነው ዛሬ ማሳያችሁ ማለት ነው። ብዙ ሰዎች የሂና አሰራር ሰርተዋል። እኔ ለየት ያለ ነው የኔ ለየት ያለ ነው። አረቦች እንዴት እንደሚጠቀሙትና ለጸጉር ስላሴ ለጸጉር እድገትና ለጸጉር ማፋፋት የሚሆን የሂና አሰራር ነው ማሾፋችሁ ዛሬ። የሚያስፈልገን ያው ሂና ነው። ይሄ በነገራችን ላይ ይሄ ሂና ነው። ይሄ ደግሞ ሰድር የሚባለው ነው። አንድ ላይ ነው የሚሰራውና እንደዛ ነው። አንድ ላይ ቢሆን አሪፍ ነው። ሰድርም ለብቻው መቀባት ትችላላችሁ፣ ሂናም ይቻላል። ግን አንድ ላይ ተደርጎ ብትጠቀሙ አሪፍ ነው። ይሄ የመኒ ሂና የሚባለው ነው። በጣም አሪፍ ሂና የመኒ የሚባለው ሂና ነው። እሱ ያስፈልገናል። ለአንድ ጊዜ የሚሆነኝን የኔ ጸጉር ስስም በጣም ትንሽም ነው። ከዚህ ይሄ ይበቃኛል። እዚህ ጋር ደግሞ የምታዩት ተልባ ነው። ተልባ በጣም አሪፍ ነው። እንግዲህ ከሂና ጋር ሲሆን ደግሞ በጣም ነው አሪፍ የሚሆነው። ጸጉራችሁ ልስልስ ነው የሚለው። በጣም የሚያምር ከለሩ በጣም የሚያምር በቃ የሚያንጸባርቅ አለ አይደል? በጣም አሪፍ እንዲሆን ነው የሚያደርገው ይሄ ተልባ። በተለይ ከሂና ጋር ሲሆን በጣም አሪፍ ነው የሚሆነውና እንደዚህ ብትጠቀሙና ብትሰርታችሁ ብትጠቀሙት በጣም ለውጥ ያላችሁ አይስዌር ነው የምላችሁ ጋይስ። ይሄኛው ደግሞ የታምር ፍሬ ነው። የታምር ፍሬ ነው ይሄ ታምር ውስጡ ማለት ነው ተበልቶ እንትን ያለው ፍሬ አለ አይደለ? እሱን ፀሐይ ላይ አድርቄው አምሼው ምናምን እንትን ብየው ነው ይሄ ፈጭቼው ነው። ግድ መነፋት አለበት ግን እሱ ነው ማለት ነው ይሄኛው። ይሄ ደግሞ እርድ ነው። እርድ የምግብ እርድ ሳይሆን ለፊትና ለጸጉር የሚሆን እርድ ነው። ይሄ ንጹህ ከቅመም ንጹህ የሆነ እርድ ነው ማለት ነው። እርድ ደግሞ የሚጠቅመን ሂናው ጸጉራችን እንዲይዝ ቀይ እንዲሆን ያደርጋል፣ እንዲይዝልን ይጠቅማል ማለት ነው። ከዚህ ጋር ከእንትኑ ጋር ማለት ነው ከሂናው ጋር ማለት ነው ጋይስ። እና ይሄኛው ደግሞ ማዮኔዝ ነው። ማዮኔዝ እንግዲህ እንደ ተልባው ጸጉራችሁን እንደ ቅቤ ነው በቃ ልስልስ ነው የሚያደርገው። በጣም የሚያምር ከለር እንትን እንዲኖረው ሻይን ያደርጋልና እንዲያሳድግም ይጠቅማል። ይሄ ካፊ ነው። ካፊ ከለሩን እንዲያሳምረው ነው የሚጠቅመን። ከለሩን ቆንጆ ነው የሚያደርገው ማለት ነው። ከዚህ ጋር ተደርጎ እንግዲህ እዚህ ጋር ደግሞ ሲመጣ ሻይ ቅጠል አድርጌያለሁ፣ ቀይ ሽንኩርትና ሽንኩርት ትንሽ አድርጌያለሁ። እነዚህ ደግሞ ጸጉራችን እንዲያሳድግልን እና ይሄ ደግሞ ከለር ቆንጆ ከለር እንዲኖረው ነው። እና የሮዝመሪ ቅጠል ወር የመጥበሻ ቅጠል ነው። ደረቁ ነው። ፍሬሽ ቢኖሩ አሪፍ ነው። ፍሬሽ ቢኖራችሁ በጣም አሪፍ ነው። እኔ ፍሬሽ ስለሌለኝ ነው ይሄንን የምሰራው። እሱም ለጸጉር እንግዲህ ጸጉር እድገትና ለብዙ ነገር ይጠቅማል። እና ይሄን አዘገጃጀት አረቦቹ ሲጠቀሙ አይቼ ነውና በጣም እኔም ከአንዴም ሶስት የተጠቅሜ ለውጥ አይቻለሁና በጣም አሪፍ ነው። ወደ አዘገጃጀቱ እንሄዳለን ማለት ነው። መጀመሪያ ግን ይሄንን በንጹህ ውሃ እናፈለዋለን ማለት ነው። ውሃ ብዙ ሳናረግ ብዙ ውሃ መቅጠን ብዙ ቀጭ መሆን የለበትም እና ውሃ እጥዳለሁ ማለት ነው። ንጹህ ውሃ አድርጌ እጥዳለሁ፣ እሳቱን ቀንሼ ማለት ነው። አብራችሁ ቆዩ። ጋይስ ያ እሳቱን ቀንሼ ያው ጥጄዋለሁ ማለት ነው። ተንተክትኮ ከለሩን ለወጥ ስልና እንትን ሲሆን እመለሳለሁ ማለት ነው። በያላችሁበት አብራችሁን ቆዩ። ይሄ ዩቲዩብ ቻናሌን ሰብስክራይብ አድርጉ ጋይስ። ኧረ ተው ይቅርታ፣ ሰብስክራይብ አድርጉ። ተው ግን በእውነት እኔ ብዙ ነገር ነው ማሳያችሁ፣ ይጠቅማችኋል። በተለይ ሴቶች ይጠቅማችኋል። ይሄንን ማሾፋችሁን የጸጉር ትሪትመንት እና የፊት ማስኮች ይጠቅማችኋል ብዬ አስባለሁና ሰብስክራይብ አድርጉ። ቪዲዮውን ደግሞ እስከመጨረሻው በማየት ሀሳብ አስተያየታችሁን ስጡን። ኦኬ ጋይስ ያው እንደምትመለከቱት እየተንተከተከ ነው ማለት ነው። መወፈር አለበት፣ በደንብ መተክተክ አለበት እና ከለሩ የሽንኩርቱ እንትን ጥቅምና ከወኑ የአበባው ቅጠል ከለሩ በደንብ ከተንተከተከ ወፈር ይላል ይወጣል ማለት ነው። እና ስለዚህ በነገራችን ላይ ቁርንፍድም አድርጌያለሁ እዚህ ውስጥ ጋይስ። ቁርንፍድ ደግሞ ጸጉር ለማሳደግ ለብዙ ነገር ስለምጠቅም አብሮ ማንተክተክ ነው የሚሻለው ነው። እዚህ ጋር ያንተከተኩት ነው። በደንብ መወፈር አለበት። የተወሰነ ተንተክትኮ ወፈር ስል እንመለሳለን ማለት ነው። ያ እንደምትመለከቱት ኦኬ ጋይስ ያው እንደምታዩት ኦሬዲ አሁን ተንተክትኮ
ወፈር ብሏል። ውሃው ብዙ ውሃ የለውም እና ሰው ይበቃዋል ማለት ነው። እና እሳቱን አጥፍተን ትንሽ በረድ እንድል እንተዋዋለን ማለት ነው። በረድ ይብረድና እናጠለዋለን ማለት ነው። እና ትንሽ በረድ ማለት አለበት ማለት ነው። ይሄ ያ እንደምታዩት ከለሩ በጣም የሚያምር ሆኗል ማለት ነው። በደንብ ተንተክትኮ በደንብ እሳት ላይ እንትን ብሏል ማለት ነው። የሽንኩርቱም የሁሉም የምንፈልጋት ጥቅሞች በደንብ እንትን ብሏል እዚህ ለውሃው ላይ ማለት ነው። እና አሁን እንትኑ ትንሽ ቀዝቀዝ ብልና እናጠለዋለን ማለት ነው። እንመለሳለን። ኦኬ ጋይስ ያው እንደምታዩት ቀዝቀዝ ብሏል ማለት ነው። ስለዚህ አጥለን ፍሪጅ ውስጥ ማድረግ አለብን በደንብ መቀዝቀዝ ስላለበት ማለት ነው። እና ከቀዘቀዝ በኋላ ነው ሂናውን የምናወቀውና እዚህ ጋይስ ያው እንደዚህ ይመስላል ማለት ነው ከለሩ። አሁን ፍሪጅ ውስጥ እናድርጎና ትንሽ ቀዝቀዝ ስል በደንብ ሲቀዘቅዝ ነው የምናቦካበት ማለት ነውና ስለዚህ ፍሪጅ ውስጥ እናስቀምጦ። ኦኬ ጋይስ እንግዲህ እንደምታዩት ቀዝቀዝ ብሏል ማለት ነውና ከለሩ እንደምታዩት ነው ሲያምሩት እና እዚህ ጋር አሁን ሁሉንም እንጨማምራለን ማለት ነውና ተልባውን እጨምራለሁ። ከዛ እርዱን እጨምራለሁ። ኔስካፌ ኦኬ ኔስካፌ ትንሽ አንድ ማንኪያ ግማሽ ማንኪያ አድርጌያለሁ። ይሄንን መንፋስ ላይ ይሄ የታምሩ እንትን እንደዚህ መንፋት አለብን ትናንሽ እንዲሁም ማለት ነው። ይሄንን ይመስላል ማለት ነውና ማዮኔዙንም እንደዛው እንጨምራለን። በኢየሱስ ኦኬ ጋይስ ያ ማዮኔዙን አድርጌዋለሁ ማለት ነው። ስለዚህ ይሄን በነገራችን ላይ ፀጉራችሁን ስትቀቡ ጋይስ እንትን ማድረግ አለባችሁ። ምንድነው ንጹህ ፀጉር ላይ ነው፣ ቅባት የሌለ ፀጉር ላይ ነው መቀባት አለባችሁ። ይሄና ማለት ነው እንዲይዝላችሁ ከፈለጋችሁ ማለት ነውና እንትን መሆን አለበት፣ ፀጉራችሁ ንጹህ መሆን አለበት። ቅባት የሌለ ቅባት መኖር የለበትም ለማለት ነው። እንደዚህ አንቀላቅለዋለን። እኔ በአንዱ ስለእጄ ስልክ ስለያዝኩ ቀላቅዬ ልመለስ አይመስላችሁም? ጠብቁኝ ባያላችሁበት። ያ ጋይስ ያው እንደምታዩት ቀላቅየዋለሁ። ትንሽ ወፍራም ነው፣ ላላ ማለት አለበት እና ትንሽ ወፍራም ጨምርበታለሁ ማለት ነው። ኦኬ ጋይስ እንግዲህ ያው እንደምታዩት በደንብ ቀላቅየዋለሁ ማለት ነው። ያው በቂው ነው። ግን ከዚህ በላይም ከቀጠን ፀጉር ላይ ስለማይቀመጥ ብዙም መቅጠንም መወፈርም የለበትም። አሪፍ ነው ይሄኛው። እንዲህ አድርገን ሽፍና አድርገን ማሳደር አለብንና አሳድረን ነገ ነው የምንቀባው ማለት ነው። እና አድሮ ሲሆን ነው ወዲያው መቀባት ከተቀባችሁ ላይ አይዝም። እና ይሄ ያደረግናቸው እንትኖች አንድ ላይ መዋሃድ ስላለባቸው ማሳደር አለብን ማለት ነው። እና ትንሽ ነገር ስቀባ አይሆንና አላለዋለሁ ማለት ነው። ከዚህ በላይ ከወፈረ ትንሽ ውሃ አድርጌበት ላላረገዋለሁ ማለት ነው። ሽፍና አድርገን እናስቀምጣለን ማለት ነው። በጣም አሪፍ የሂና አዘገጃጀት ነው ለኢትዮጵያውያን ፀጉር የሚሆን ዩጋይስ። እንዲያርጋችሁ አዘጋጅታችሁ ተቀቡ እላችኋለሁ። አቀባቡና እንግዲህ መጨረሻ ላይ ያለውን ደግሞ አብረን እናያለን። ይመቻችሁ። ኦኬ እሺ ጋይስ እዚህ ጋር እንግዲህ የኔ ፀጉር ስስ ነው። ከባይዘዌ ተቆርጬ ከተቆረጥኩ ኦልሞስት 1 አመት ያው ኦልሞስት 2 አመት ሊሆነው ነውና ያው እንግዲህ እየተንከባከብኩት ነው። ግን በጣም ጥቅም ያገኙት ትሪትመንት ማስኮች የሂናና የአቮካዶ በጣም ነው ፀጉሬን የቀየረው ማለት ነውና ያ ፀጉሬ ትንሽ ነው ስስ ነው እና ያው እንግዲህ ይበዛል የሚል እምነት አለኝና በደንብ ካበጠረን በኋላ ንጹህ ነው። በነገራችን ላይ ቅባት ምናምን የለውም ፀጉሬ። ወደ አቀባቡ እንሄዳለን ማለት ነው። አበጥሬዋለሁ። እዚህ ጋር እየተጃጃልኩላችሁ ነው እና ያ ፀጉሬን አበጥሬዋለሁ። እንቀባለን። ወደ አቀባቡ ሄዳለሁ። ስታጠብ ምናምን አላስገባሁትም ቢዚ ስለነበርኩ ማለት ነው።
እና ይሄ የሂና እንትን ይጠቅማችኋል ጋይስ፣ ተጠቀሙት፣ ሞክሩት። ታመሰግኑኛላችሁ። ይመቻችሁ። ቪዲዮ እስከ መጨረሻው ሰብስክራይብ ምናምን አድርጉ። ውድድድ ነው ማረጋችሁ። በያላችሁበት ጥሩ ጊዜ ይሁንላችሁ። ባይ። Subscribe to my channel.